ምን ነው ተኝተሃል? ዓለም እንዲህ እየተናወጠች የሞት ስቃይ፣ የሐዘን ድምፅ፣ መራር ለቅሶ በየከተማው እየተሰማ አንተ ግን ወደ ውስጠኛው ክፍል ገብተህ እንቅልፍን ለሽ ብለሃል። ይሄ ድምፄ ለአገልጋዮች ነው። ቤተ ክርስቲያን ውስጥ የምታገለግሉ እግዚአብሔር እድል የሰጣችሁ፣ እግዚአብሔር ጊዜ የሰጣችሁ፣ እግዚአብሔር ዘመን የሰጣችሁ አገልጋዮች አንድ ጥያቄ እግዚአብሔር ይጠይቃችኋል። ምን ነው ተኝታችኋል? በእውነት ይህ ለመተኛት የሚሆን ጊዜ ነውን? ለጸሎት መንቃት ለምን አቃተን? ለሚጠፋ ነፍስ መቃተት ለምን አቃተን? ብዙ ነፍሳት አዳኝ ፍለጋ በምድረ በዳ እየተንከራተቱ ነው። ወንጌል ያልሰሙ ብዙ ወንድሞች፣ ብዙ እህቶች እየጠፉ ነው። ሰይጣን ብዙዎችን ወደ ሞት እየነዳ ባለበት በዚህ ዘመን ወንጌልን ይዘን መድኃኒትን ይዘን በሩን በላያችን ቆልፈን የተኛን ይመስለኛል። እንንቃ። የእግዚአብሔርን ቃል ይዘን እንውጣ። ለጸሎት እንንቃ። ወንጌልን ለመስበክ እንውጣ። እግዚአብሔር ከእናንተ ጋር ብዙ ስራን ሊሰራ ቀጠሮ ይዟል። እግዚአብሔር ከኛ ጋር ብዙ ስራ ሊሰራ ቀጠሮ ይዟል። ዮናስ ወደ ነነዌ ምድር ከእግዚአብሔር ፊት ሸሽቶ እየሄደ ሕዝቡ በመርከቢቱ ውስጥ በጣም እየተጨነቀና እየተናወጠ እያለ እሱ ግን ወደ ውስጠኛው ክፍል ገብቶ በታላቅ እንቅልፍ ተኝቶ ነበር ይላል የእግዚአብሔር ቃል። ዮናሶች ሆይ ተነሱ፣ እግዚአብሔር እንዲህ ይላችኋል፣ ምን ነው ተኝታችኋል? የመርከቡ ባለቤት የሚጠይቀውን ጥያቄ አለመመለስ አይቻልም። እንነሳ፣ በራሳችን ላይ እንፍረድ፣ ወንጌልን እንስበክ፣ ነፍሳትን እናድን። አመሰግናለሁ።